እሺ ፋሚሊ ይኸው ዛሬ እንትን ነው የምሰራው። ሰላም ብያለሁ። ይኸው እንደምታዩ ማለት ነው የምሰራው ይሄ ነው እንትን ነው ማለት ነው። ቱፋሃ ነው። ከዛ ቱፋሃውን በዚህ መልኩ እንገሽረዋለን ማለት ነው ፋሚሊ። ከዛ ሳያችኋለሁ። ኦኬ በዚህ መልኩ ይሄን አሪፍ የሆነ የቱፋሃ አሲር እንሰራለን ማለት ነው ቤተሰብ። መጀመሪያ አጥቤዋለሁ። ይሄው ውሃ ለራሱ አለው አጥቤት ችግር የለም። ከዛ ታርገን ተናገር ማለት ነው። ሰርገን አይታችኋል። ከዛ ታያል ይከትፋል በዚህ መልኩ ማለት ነው። ታያል ለሁለታችን አመጣን። ከዛም በኋላ ይሄው እዚህ ይሄን የከተፍነውን ቱፋ ዝንጅ እናስገባለን። ዝም እናስገባን። ከዛም በኋላ እንዘለቀዋለን። እና ሁሉ ባይሆን እናደርጋለን። እዛ ጃናላ እንደዚህ ካደረግን በኋላ ለህይወት ዝንቱን መፍጫ እንፈጨዋለን ማለት ነው ቤተሰብ። ቆይ እንደዚህ አደረግና እንደዚህ አደረግን ማለት ነው። ከዛ በኋላ እንፈጨዋለን። ኦኬ ከዛ ይታያል ምን እንዳደርገን እንፈጨዋለን። ይኸው ከዛ በኋላ ምን እናመጣለን? ብርጭቆ እናመጣለን። ብርጭቆ ማለት ነው። ከዛ እዚህ አለ ብርጭቆችን አመጣን አዘጋጅተን ከዛ ይሄን ፈጨነው እዚህ እናደርጋለን ማለት ነው። ታይል ፋሚሊ እናጠላለን ማለት ነው በዚህ መልኩ።
የቤተሰብ ጨረስ አለቀ። በዚህ መልኩ ማለት ነው። አሳያችኋለሁ። ጠብቋችሁ። የቤተሰብ አሲራችን ሰርተን ጨረስን። አሁን ይሄ ይታያል። ጃትንስ ነው የቱፋህ ስራችንን አንደኛ ማለት ነው። በዚህ መልኩ ጨርሰናል። ከዛ እችን ፈታና እንጠጣለን ማለት ነው። ይምር እንዴት ማለት ነው። እንዴት እንደምጥም ልነግራችሁ አልችልም። እናቴ ትሙት በቃችሁ። ወሰሳችን አለኝ ይኸው እናደርጋለን። ከዛ አንደኛ እናቴ ትሙት ምርጥ ነው። እሺ ይኸው ከዛ በእንዲህ አድርጋ እና ማሮች ማለት ነው ይልኝ እናቴ ትሙት በቃ እንዲህ አድርጋችሁ በዛ እዚሁ እያያችሁ ነው የምጨርሳት። እሺ ኦኬ። አንደኛ ላይክ ሰብስክራይብ አድርጉና ትሞት በቃ እንዳርጋችሁ እራሳችሁን ተንከባከቡ ማለት ነው። የምር እንዴት እንደሚተ ናኔ ቀለል ባለ መንገድ ቀለል አድርጋችሁ በዚህ መልኩ ራሳችሁን መጠበቅ ትችላላችሁ ማለት ነው። እኔ በነገራችን ላይ እኔ እንትን ይሄ ከውጭ ምናምን አልገዛም። ሁሉን ነገር ቤት ነው የምጠቀመው። በቃ ቤቴ የምጠቀመው ቱፋሃ እገዛለሁኝ። እያንዳንዷን ነገር እየገዛሁ ቤቴ ነው የምጠቀመው ማለት ነው። እና በዚህ መልኩ ሰርታችሁ ፏፏ ባላችሁ ራሳችሁን ጠብቅ አድርጋችሁ ከዛ ምርጥ ነው ለሁሉም ነገር፣ ለጤናችሁም ለብዙ ነገሮች ይጠቅማል ይሄ ማለት ነው። ለብዙ ነገሮች ቱፋሃ እርግጥ ቱፋሃ በጣም አሪፍ ነው። እዚሁ እያያችሁ ነው የምጨርሳት ማለት ነው። እያያችሁን ጠጥቼ ይጣረጋታለሁና በጣም ጠቃሚ የሆነ ነው። አመሰግናለሁ ሁላችሁም። በዚሁ መሰረት የፈለጋችሁትን ነገር ያላችሁ ማለት ነው። ኦኬ አንደኛ ነው እና አመሰግናለሁ። ቤተሰብ ይሄ ማየት ማመን ነው እንግዲህ ማለት ነው። እናንተ ሙት በጣም አሪፍና ለየት ያለ ነው ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ በጣም ቆንጆ ነው። ይሄው ጨረስን፣ አጣጥተን ጨረስን። እኛ ምንም ነገር የላት ሚያ ኤክሰለንት ሚያ በጣም አሪፍ የሆነ ማለት ነው። በቃ በዚህ መሰረት ሰሃናችን ወደ ነበረበት እንመሳለን ማለት ነውና ከተመቻችሁ ላይክ ሰብስክራይብ አድርጉ። በቅንነት ፋሚሊ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ፣ ደህና ሁኑልኝ። ባይ 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 እና ወጣ